ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ማይክሮሶፍት ኦፊስ አክሰስን እንዴት አድርገን እንከፍታለን፣ ዘን ክሬት የተደረጉ ዳታቤዞችንስ እንዴት አድርገን መክፈት እንችላለን የሚለውን ይሆናል። ስለዚህ እዚህ ጋር ያዘጋጀሁት አንድ ኦፕሬሽን ሺት አለ። በሱ መሰረት እናንተም እያያችሁ ፕራክቲስ ታደርጋላችሁ፣ ቪዲዮዎችንም መከታተል ትችላላችሁ ማለት ነው። ስለዚህ ኦፕሬሽን ሺት 1.1 ኦፕን ኤንድ ዲዛይን ዳታቤዝ አፕሊኬሽን የሚል አለ። ስለዚህ በ2016 ነው ያዘ ኦፕሬሽን ሺቱ። በ2010 እንዴት እንደሚሰራ አሳያችኋለሁ። ዋናው ፐርፐዝ የዚህ ኦፕሬሽን ሺት ኦፕን ኤንድ ዩዝ ኒው ብላንክ ዶክመንት ነው። ዳታቤዝ አፕሊኬሽኖችን እንዴት አድርገን እንከፍታለን፣ ብላንክ ዶክመንቶችን እንዴት አድርገን ክሬት እናደርጋለን የሚለውን ይሆናል ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? ስታርት ጋር እንሄዳለን። እንግዲህ ሁሉም የተጫኑ ፕሮግራሞቻችንን የምናገኛቸው እዚህ ጋር ነው። ዘን ማይክሮሶፍት ኦፊስ አክሰስን የምናገኘው የት ጋር ነው? ማይክሮሶፍት ኦፊስ ጋር ነው። ማይክሮሶፍት ኦፊስ ጋር እንገባለን። ዘን ማይክሮሶፍት አክሰስ 2010 የምትላለች እሷን ክሊክ አደርጋለሁ ማለት ነው። ስለዚህ በምታዩበት መልኩ ይከፍትልኛል። ዘን እዚህ ጋር እንደምታዩት ብላንክ ዶክመንት የምትላለች ዘን ብላንክ ዶክመንት ስትጫናት ምን የምትላለች? እዚህ ጋር ዳታቤዝ 1 ብሎ ስም ይሰጥልናል። ዳታቤዝ 1 ለዚህ ጋር የምትፈልጉትን ስም መስጠት ትችላላችሁ ማለት ነው። ለምሳሌ ኃይሌ ዳታቤዝ ብለው ከዛ በኋላ ምን አደርጋለሁ? ክሬት። ስለዚህ በዚህ አይነት መልኩ ክሬት አደርጋለሁ ማለት ነው። ምንም ዳታቤዝ። ስለዚህ እዚህ ጋር መጀመሪያ ቴብል አመጣልኝ ማለት ነው። ቴብል 1። ስለዚህ ዳታዎቻችን ስቶር የምናደርግበት ዳታቤዝ ጋር ምንድነው? ቴብሎች ጋር ነው። ቴብሎች የሚያገለግሉን ዳታቤዞችን ስቶር ለማድረግ ነው። እንግዲህ ዳታቤዝ ጋር የተለያዩ ኦብጀክቶች አሉ። ኦብጀክት የምንላቸው እነዚህ ኦብጀክቶች የተለያዩ ፋንክሽኖች አሏቸው። ከነዛ ኦብጀክቶች ውስጥ አንደኛው ቴብል ነው። ቴብል አንድ ኦብጀክት ነው። ስለዚህ ቴብላችን የሚያገለግልን ዳታዎቻችንን ምን ለማድረግ ነው? ስቶር ለማድረግ ነው። ስለዚህ እዚህ ጋር የተለያዩ አይነት ቪውዎች አሉ። ለምሳሌ አሁን ያለበት ዳታ ሺት ቪው ይባላል። ሁለተኛው ዲዛይን ቪው ይባላል። ዲዛይን ቪውን በሚጫንበት ጊዜ እዚህ ጋር ምንድነው የቴብል ስምህን መቀየር ከፈለጋችሁ፣ ለምሳሌ ስቱደንት ቴብል ክሬት ማድረግ ከፈለገ የስቱደንት ኢንፎርሜሽኖችን የምናስቀምጥበት አንድ ቴብል ክሬት ማድረግ ከፈለገ እዚህ ጋር ስቱደንት ብለን በምንሰጥበት ጊዜ እዚህ ጋር ስቱደንት ቴብል ብሎ ይሰጠናል ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ዳታቤዞችን ክሬት ማድረግ እንችላለን ማለት ነው። ስለዚህ ወደ ኦፕሬሽን ሺታችን በምንመጣበት ጊዜ በዚህ አይነት መልኩ ብላንክ ዶክመንቶች አሉ። ብላንክ ዶክመንቶቻችንን ክሬት እናደርጋለን። ዘን እንዴት አድርገን ክሬት የተደረጉ ዳታቤዞችን ወይም ኤግዚስቲንግ ዳታቤዞችን እንዴት አድርገን አክሰስ ማድረግ እንችላለን የሚለውን አሁን ደግሞ አሳያችኋለሁ። ስለዚህ ለምሳሌ ቅድም ክሬት ያደረኩትን እስኪ እንየው። ስለዚህ ቅድም ለምሳሌ ክሬት ያደረጉትን ለማግኘት ማይክሮሶፍት ኦፊስ አክሰስ ጋር እንገባለን። ቅድም እንዳልኳችሁ ዘን ምን ጋር እንገባለን? ፋይል ጋር እንገባለን። ፋይል ጋር ከገባን በኋላ ኦፕን እንላለን። ዘን ባይ ዲፎልት ቅድም አሁን ሎኬሽን ስላልመረጥኩለት የት ጋር ነው ሴቭ የሚያደርገው? ዶክመንት ጋር ነው። ስለዚህ ዶክመንት ጋር ሄደን በምንፈልግበት ጊዜ ጋር ኃይሌ ዳታቤዝ እንትን ቅድም ክሬት ያደረኳታለች ማለት። ስለዚህ እሷን ዳብል ክሊክ በማደርግበት ጊዜ ምን ያደርግልኛል? ቅድም ክሬት ያደረኩትን ዳታቤዝ በቀላሉ መክፈት ይችላል። እዚህ ጋር ኢኔብል ኮንቴንት እንላለን። ስቱደንት ቴብል ክሬት አድርገን ነበር ቅድም። ስለዚህ ስቱደንት ቴብልን በቀላሉ አክሰስ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ስቴፕ አለላችሁ። የመጀመሪያው ክሊክ ፋይል አሁን እንደተጫንኩት ዘን ክሊክ ኦፕን የምትሏቸው ዘን ብሮዝ እናደርጋለን። ብሮዝ አድርገን የምንፈልጋትን በምናገኝበት ጊዜ ናቪጌት አድርገን ዘን ዳብል ክሊክ በምናደርግበት ጊዜ ያችን የምንፈልጋትን ዳታቤዟን በቀላሉ መክፈት እንችላለን ማለት ነው።